Hey guys, እንዴት ናችሁ? ሰላም ናችሁ? ዛሬ ከሰቦሪ ጋር ናችሁ ከአዲስ ቪዲዮ ጋር። ዛሬ ቪዲዮ ሀሳቡ እንዴት ኮንቴንት ናቹራሊ እናሳድጋለን ኦርጋኒክሊ። ያለፈው ቪዲዮ ላይ ካያችሁት በብር እንዴት የምታሳድጉትና ምን ያህል ጥሩና ምን ያህል መጥፎ እንደሆነ የሚያሳይ ነው። ይሄ ደግሞ ኦርጋኒክሊ እንዴት ታሳድጋላችሁ ነው። ዋናው ነገር ኦርጋኒክሊ ለማሳደግ ትሬንድ ነው። ትሬንድን መከተል፣ አንድ ትሬንድ ከመጣ መከተል። አሁን ለምሳሌ ይሄ ቪዲዮ እየሰራሁት ያለሁት ማለት ነው በዓለም ዋንጫ ላይ ነው። በዓለም ዋንጫ ላይ አሁን ዓለም ዋንጫ ትሬንድ ነው። ለሚመጣው አንድ ወር ትሬንድ ነው። ይሄ አንድ ወር ውስጥ ትሬንዱን ከተከተል ነው ምን ያህል ፎሎወርስ እናገኛለን ወይ ደግሞ ምን ያህል ኮንቴንታችን ሰዎቹ ይወዱታል እና ፎሎ ያደርጉታል ነው። እና ይሄን ኤክስፔሪመንት ራሴ ላይ እና ጓደኛዬ ላይ ለማድረግ ነው። ይሄ ኤክስፔሪመንት አይ ሆፕ እንዲሳካ፣ ግን አናውቅም ምን እንደሚሆን። ግን እርግጠኛ ነኝ ትንሽ ራሱ ቢሆን ያድጋል ከአሁኑ ማለት ነው። እንደምታዩት አሁን እዚህ ላይ የኔም የጓደኛዬም አካውንት የቲክቶክ አለ። የሱኑ ዩቲዩብ ከፈለጋችሁ ዲስክሪፕሽን ላይ አስቀምጣችኋለሁ። ይሁንና ፎሎ አድርጉት። ቲክቶካችንም ማድረግ ከፈለጋችሁ ከዛ ላይ ጻፉና ፎሎ አድርጉን ከፈለጋችሁ ኮንቴንቱ ደስ የሚካራችሁ ማለት ነው። ሌላው ነገር ስለ እንዴት ኦርጋኒክሊ ያድጋል ነው አይደል? ኦርጋኒክሊ የሚያደርገው በሁለት ነው፣ በተለያየ ነው። ኒሽ መያዝ ነው። አሁን ለምሳሌ እኛውን የመረጥነው ኢንተርቴይንመንት ነው የመረጥነው፣ በቃ ሰዎችን ለማስደሰት ምናምን ማለት ነው። እና ይሄ አይዲያ እና አሁን እኛ ካፕል ኦፍ አንድ የተለያየ አይነት አይዲያዎች ነው ያለን። እኔ በአማርኛ እሱ በኦሮምኛ ነው የሚያደርገው። በሁለቱም በኩል ኮንቴንት እንድናገኝ ማለት ነው። እስቲ እናያለን። እና ፎሎ ማድረግ ወይ ሰብስክራይብ ማድረግ አይረሳ። ለእናንተ አንድ ሰከንድ ነው፣ ለእኛ ግን ምን ያህል እንደሚሆን አናውቅም። ባይ ጋይዝ፣ እንዴት ናችሁ? ያው ከሁለት ሳምንት በኋላ አሁን የተሻለ ውጤት አግኝተናል። ከ800 ፎሎወርስ ምናምን እስከ 900 ደርሰን ነበር። ለምን እንዳልኳችሁ ይገባችኋል። ያው አካውንቱን ነው የምታዩት። ከዚህ ወደዚህ ቪዲዮዎችን መስራት ከጀመርን በኋላ ምናምን ጓደኛዬ አልፈልግም አለ። እኔ እሱ ላይ ነው ፎከስ አድርጉት የኔን ትቼ እሱ አልሰራም በቃ ትንሽ ደበረኝ ምናምን አለ። በየቀኑ ወተን መስራት ምናምን ቪዲዮውን በዛው ሆኖ የኛው ቪዲዮ መለቀው የአንድ ሳምንት ወይ ደግሞ ሁለት ሳምንት ልፋት ዝም ብሎ እንዳይል ብዬ ነው። ኮንሲስቴንሲ ነው ምናምን የሚባለው ነገር የለውም እሱ። ከዛ በሌላ ቪዲዮ እንገናኝ። ባይ